የማይሰበረው ኤርምያስ አመልጋ አንተነህ ይግዛው እንደጻፈው። የማይሰበረው ኤርምያስ አመልጋ። እንደምን ከረማችሁ ክብራትና ክብራን አድማጭ ተመልካቾቼ፣ ለዛሬ ደግሞ የማይሰበረው ከተሰኘው መጽሐፍ ይዤላችሁ እቀርባለሁ። የማይሰበረው ኤርምያስ አመልጋ። የሰቆጣው ብረት። በ2001 ዓመተ ምህረት የሆነ ቀን አንድ የአክሰስ ካፒታል ሰራተኛ ወደ ኤርምያስ ቢሮ ጎራ በማለት አንድ መረጃ ሊሰጠው መምጣቱን ገለጸለት። ምን አይነት መረጃ ሲል ጠየቀ ኤርምያስ። አንድ የአማራ ክልል ከፍተኛ የመንግስት ባለስልጣን ስልክ ደውሎልኝ ነበር። በክልሉ የሚገኘው የዋግምራ ብሔረሰብ አስተዳደር የተለያዩ አካባቢዎች ከፍተኛ የብረት ማዕድን ክምችቶች እንደሚገኙና ይህንን ማዕድን ለማልማት ለሚፈልጉ ባለሀብቶችና ኩባንያዎች ክልሉ ድጋፍ እንደሚሰጥ ነግሮኛል። አክሰስ ካፒታል በአካባቢው የብረት ማዕድን ኢንቨስትመንት የመጀመሪያ ሐሳብ ካለው ክልሉ በደስታ ተቀብሎ እንደሚያስተናግደው ገልጾልኛል በማለት ሰራተኛው ከባለስልጣኑ ያገኘውን መረጃ ለኤርምያስ አስተላለፈ። ኤርምያስ ከዚህ በፊት በማዕድን ዘርፍ የመሰማራት ሐሳብ ባይኖረውም ጉዳዩን ችላ ሊለው አልፈለገም። ያም ሆኖ ግን የብረት ማዕድን ኢንቨስትመንት በሚሊዮኖች የሚቆጠር ዶላር የሚጠይቅ በመሆኑና አክሰስ ካፒታል በወቅቱ በሌሎች በርካታ ስራዎች በመወጠሩ ከክልሉ የቀረበውን ጥያቄ ተቀብሎ ፕሮጀክት መጀመር አስቸጋሪ እንደሚሆን ለባልደረባው አልሸሸገውም። የሥራ ባልደረባው ግን አክሰስ ካፒታል ይህን ታላቅ ዕድል ማሳለፍ እንደሌለበትና ሌሎች የውጭ አገራት ኢንቨስተሮችን በማፈላለግ በጋራ ሊሰራው እንደሚችል ለኤርምያስ ምክሩን ለገሰው። ኤርምያስ ጊዜ ወስዶ አሰበበት። ጥሩ ሐሳብ ሆኖ አገኘው። ይህን ተከትሎም በተባለው የአማራ ክልል የብረት ማዕድን ልማት ሐሳብ ዙሪያ የመነሻ ግምገማ ለማድረግ አሰበ። በስነ ምድር ምርምር ዘርፍ የካበተ ልምድ ያላቸው 4 ጂኦሎጂስቶችና አማካሪዎችን በመቅጠር በአክሰስ ካፒታል ስር በሰቆጣ የብረት ማዕድን ልማት ፕሮጀክት ላይ ትኩረት ያደረገ ራሱን የቻለ ክፍል አቋቋመ። በክፍል ውስጥ ከሚገኙት ባለሙያዎች ጋር በመቀናጀት መነሻ የሥራ ዕቅድ ካወጣና ዝግጅቱን ካጠናቀቀ በኋላም የመጀመሪያውን ጥናት ግምገማ ለማካሄድ በአማራ ክልል የዋግምራ ብሔረሰብ አስተዳደር ዋና ከተማ ሰቆጣ አካባቢ ወደሚገኘውና የብረት ማዕድን ይገኝበታል ወደ ተባለው ስፍራ ሄደ። አካባቢውን ተዘዋውረን በምንቃኝበት ወቅት የሚገርም ነገር ነበር የገጠመን። የአካባቢው ነዋሪዎች ሜዳ ላይ ያገኙትን ድንጋይ ሰበር አድርገው በእሳት እያሞቁና እያቃጠሉ የተለያዩ የብረት ቁሳቁሶችን ሲሰሩ መኖራቸውን ገለጹልን። መሬቱ ዝናብ ሲዘንብበት እንደ ብረት ይዝጋል። በአካባቢው ስንዘዋወር የዛገ የመሬት ክፍል በተደጋጋሚና በብዛት ያጋጥመን ነበር። ጂኦሎጂስቶቹ የዛገውን መሬት በመዶሻ መታ መታ አድርገው ሲሰብሩት ከውስጡ ብረት መሰል ነገር ይወጣል። ያጋጠመን ነገር ሁሉ በአካባቢው ብረት በብዛት እንደሚገኝ የሚጠቁምና የደስታ ስሜትን የሚፈጥር ቢሆንም ያለ ጥናት ግን የሚሆን ነገር የለም ይላል ኤርምያስ በወቅቱ በሰቆጣ ያጋጠመውን ነገር በተመለከተ ሲናገር። አክሰስ ካፒታል ከዚህ ቀደም ምንም አይነት የብረት ማዕድን ይዘትና ክምችት ጥናት ተሰርቶበት በማያውቀው በዚህ አካባቢ የመጀመሪያውን ጥናት መስራት ጀመረ። ጂኦሎጂስቶቹ ከ120 ስኩዌር ኪሎ ሜትር በላይ ስፋት ባለው በዚህ አካባቢ የተለያዩ ቦታዎችን እየመረጡ
በመከለል በአካባቢው የሚገኘው ብረት ምን አይነት ነው? የብረት ጥራት ደረጃው ምን ያህል ነው? ብዛት ያለው የብረት ክምችት የሚገኘው የትኞቹ ቦታዎች ላይ ነው? ወዘተ የሚሉትን ወሳኝ ጥያቄዎች ለመመለስ የሚያስችለውን ጥናት ማከናወናቸውን ተያያዙት። ከብዙ ቁፋሮ ናሙና ወሰዳና የላቦራቶሪ ምርመራ በኋላ እጅግ አድካሚውና አስቸጋሪው የሰቆጣ የብረት ማዕድን ጥናት ወራትን ፈጅቶ ተጠናቀቀ። አክሰስ ካፒታል በአካባቢው ያከናወነው ጥናት ሰቆጣ ውስጥ እጅግ ከፍተኛ መጠንና ጥራት ያለው የብረት ማዕድን እንደሚገኝ አረጋገጠ። በአብዛኞቹ አካባቢዎች መሬቱን ግማሽ ሜትር ያህል እንኳን መቆፈር ሳያስፈልግ ብረት ይገኛል። በአካባቢው የሚገኝ አንድ ወንዝ የሸረሸረው ባዶ ቦታ ላይ 30 ሜትር ውፍረት ያለው የብረት ግድግዳ ተገኝቷል። በጥናቱ በተካተቱ ቦታዎች የተገኘው አነስተኛው የብረት ማዕድን ውፍረት 4 ሜትር ሲሆን ከዚህ ዝቅተኛው መጠን አስልቶ ነው በአጠቃላይ 100 ሚሊዮን ቶን ብረት እንዳለው እርግጠኛ የሆነው። ሰቆጣ ምድር ውስጥ የተገኘው 100 ሚሊዮን ቶን ብረት የአክሰስ ካፒታልን ብቻ ሳይሆን የአገሪቱን ታሪክ የመቀየር አቅም ያለው እጅግ ትልቅ ሀብት ነው። ይህ ብረት የኢትዮጵያን የ40ና የ50 ዓመት የብረት ፍጆታ የሚሸፍን ታላቅ ሀብት ነው። ከፍተኛ የብረት ማዕድን ያለባቸውንና ማልማት የሚቻልባቸውን 10 የተለያዩ ቦታዎች በጥናቱ የለየው አክሰስ ካፒታል በአካባቢው የብረት ማዕድን ምርመራ ፍለጋ ለማከናወን የሚያስችለውን ስምምነት ከአማራ ክልል የገጠር ኢነርጂና ማዕድን ሀብት ልማት ማስፋፊያ ኤጀንሲ ጋር መጋቢት 2 ቀን 2002 ዓ.ም ስምምነት በባህር ዳር ከተማ ተፈራረመ። ፕሮጀክቱ ግዙፍ መሆኑ ከታየና ከክልል ወደ ፌዴራል መዞር እንዳለበት ከተወሰነ በኋላም ከማዕድን ሚኒስቴር በአዲስ መልኩ ፈቃድ በማግኘትና ዝርዝር የሥራ ዕቅድ በማውጣት በሚሊየን የሚቆጠር ወጪ አድርጎ ዘርፈ ብዙ ሥራዎችን አከናወነ። አክሰስ ካፒታል ለ5 ዓመታት ያህል ያከናወነውን የማዕድን ምርመራ ሥራ ባገባደደበት ወደ ቀጣዩ የማዕድን ማምረት ምዕራፍ ሊሸጋገር ጫፍ በደረሰበት ወቅት ግን በአክሰስ ሪል ስቴት ውስጥ የተፈጠረው ቀውስ ከመቼውም በላይ ተባብሶ ከቁጥጥር ውጭ ሆነ። የአክሰስ ሪል ስቴት ቀውስ ከአቅሙ በላይ የሆነው ኤርሚያስ ለተወሰነ ጊዜ ከአገር ወጥቶ መቆየት እንዳለበት ወስኖ ወደ አሜሪካ ተጓዘ። ኤርሚያስ በአስገዳጅ ሁኔታ ከአገር ቢወጣም ውጭ አገር በቆየባቸው ጊዜያት በርቀት ሆኖም ቢሆን የሰቆጣው የብረት ማዕድን ፕሮጀክት እንቅስቃሴ እንዲቀጥል በትጋት መስራቱን አልተወም። ቀደም ባሉት ዓመታት የፕሮጀክቱን እንቅስቃሴ በተመለከተ ለማዕድን ሚኒስቴር በአግባቡ ዓመታዊና ሌሎች ወቅታዊ ሪፖርቶች እንዲሁም የቀጣይ ዓመት የሥራ ዕቅዶች ይቀርቡ እንደነበረና ከሚኒስትሩ ጋር የነበረው የሥራ ግንኙነት መልካም እንደነበረ የሚናገረው ኤርሚያስ የአክሰስ ሪል ስቴት ችግር ተፈጥሮ እሱ ከአገር ከወጣ በኋላ ግን በሥራው ላይ የተወሰነ መጓተት መፈጠሩን ይገልጻል። በሥራው ላይ የተወሰነ መጓተት ቢፈጠርም እስከዚያ ጊዜ ድረስ የሠራነው ሥራ ግን በቂ ነበር። የቀረን ነገር ቢኖር ወደ ቀጣዩ መጠነ ሰፊ የማዕድን ቁፋሮ ሥራ መግባትና የማዕድን ልማት ፈቃድ ማውጣት ብቻ ነበር። ማዕድን ሚኒስቴር ያወጣው መመሪያ እንደሚያስገድደው ፈቃዱን ለማግኘት መጀመሪያ ቁፋሮ መስራት አለብን። አብዛኛውን ጊዜ ብረት ከገጸ መሬት በርቀት የሚገኝ በመሆኑ በግዙፍ የቁፋሮ ማሽን የጥልቀት ቁፋሮ ማድረግ ይጠይቃል። እኛ ግን በጥልቀት መቆፈር ሳያስፈልገን መሬት ላይ ብዙ መጠን ያለው ብረት አግኝተናል። ይህንን ለሚኒስትሩ አሳውቀናል። ሚኒስትሩ ግን የግድ መቆፈር አለባችሁ
አለ። የሌለውን ብረት አለ ብለን ሥራ ብንጀምር የምንከስረው እኛ ነን እንጂ መንግሥት የሚያጣው ነገር የለም። ይህን እያወቀ ግን ካልቆፈራችሁ ብሎ አስገደደን። ይህ ትንሽ ፈተና ሆነብን ይላል ኤርምያስ። ኤርምያስ የአክሰስ ሪል ስቴት ችግር ተከስቶ ከአገር ከወጣ ከጊዜያት በኋላ ዱባይ ውስጥ ወደሚገኝ አንድ ኩባንያ በማምረት የሰቆጣውን የብረት ፕሮጀክት ዝርዝር መረጃ ለኩባንያው ባለቤት አቀረበላቸው። ካዛኪስታን ውስጥ ግዙፍ የወርቅ ማዕድን ማምረቻ ያለውና ኤምኬ ማይንስ የተባለው የዚህ ግዙፍ ኩባንያ ባለቤት የሆኑት ህንዳዊ ባለሀብት መረጃውን ሲያሳያቸው ከሚገባው በላይ ነበር የተገረሙትም የተደሰቱትም። በማዕድን ዘርፍ የካበተ ልምድ ያላቸው ባለሀብቱ ኤርምያስ ያቀረበላቸውን ሰነድ ስለምን እንደሚያወራ ገብቷቸዋል። ህንዳዊው ባለሀብት ከኤርምያስ የቀረበላቸውን አብሮ የመስራት ሐሳብ የሚገፉበት ምክንያት የላቸውም። ሰቆጣ ምድር ውስጥ ተቀብሮ የተቀመጠው ብረት ሳይሆን ቢሊየን ዶላር መሆኑን ያውቃሉና ወደዚህ ትልቅ ሀብት ፊታቸውን ለማዞር በቂ ምክንያት አላቸው። አካባቢውን ማየት እንደሚፈልጉ ለኤርምያስ በገለጹት መሰረት በአፋጣኝ ወደ ኢትዮጵያ ገሰገሱ። አዲስ አበባ ገብተው ከአክሰስ ካፒታል ጂኦሎጂስቶች ጋር ከተገናኙ በኋላ ተያይዘው ወደ ሰቆጣ አቀኑ። የአካባቢውን አጠቃላይ ሁኔታና የማዕድን ይዞታውን ለማጥናት የሚያግዟቸውን የራሳቸውን መመርመሪያ መሳሪያዎች ታጥቀው የመጡት ባለሀብቱ ለአንድ ሳምንት በዘለቀው የሰቆጣ ቆይታቸው ባደረጉት ግምገማ ያገኙት ውጤት በአንድ ቃል ሲገለጽ ያዋጣል የሚል ነበር። ህንዳዊው ባለሀብት ወዲያውኑ ነበር አብረውት ለመስራት ዝግጁ መሆናቸውን ለኤርምያስ የገለጹለት። ኤርምያስ በባለሀብቱ ምላሽ ቢደሰትም ማዕድን ሚኒስቴር የቁፋሮ ሥራ ማከናወን አለባችሁ በሚል ያስተላለፈው ትዕዛዝ ግን ሳያሳስበው አልቀረም። ይህንን ስጋቱን ለባለሀብቱ ሲነግራቸው ግን ለማሰብ ጊዜ ሳይወስዱ ነበር መፍትሄውን የሰጡት። የግድ ከሆነ እንቆፍራለንና በዚህ ተራ ነገር ትልቁ ሥራ ከሚጓተት እንቆፍራለን። ከዚያ በፊት ግን እኔ ራሴ የማዕድን ሚኒስቴር ዴታውን ላገኛቸውና ላሳምናቸው እሞክራለሁ አሉት ባለሀብቱ ነገሩን ቀለል አድርገው። ኤርምያስ ደስ አለው። ሚኒስትር ዴታው ሐሳቤን የማይቀበሉኝ ከሆነም የራሴን ማሽን አምጥቼ በአፋጣኝ ቁፋሮ መጀመር እችላለሁ። በ6 ወር ውስጥ ቁፋሮውን አጠናቅቄ ሪፖርቴን አቀርብላቸዋለሁ። ብረት ማምረቱን በአፋጣኝ ጀምረን በ18 ወር ጊዜ ውስጥ ምርታችንን ለገበያ ማቅረብ እንችላለን አሉት ህንዳዊው በእርግጠኝነት ስሜት ውስጥ ሆነው። ህንዳዊው ተሳካላቸው። በወቅቱ የማዕድን ሚኒስትር ዴታ የነበሩት ዶክተር ዓለሙን ቢሮአቸው ድረስ ሄደው ቁፋሮ እንዳይካሄድ ለማሳመን ጊዜ አልፈጀባቸውም። ይህን ተከትሎ አክሰስ ካፒታልና ኤምኬ ማይኒንግ የማዕድን ልማት በጋራ ለመስራት የሚያስችላቸውን ስምምነት ለመፈጸም ተዘጋጁ። ውሉ ላይ የማዕድን ሚኒስቴር ባለሙያዎችም መፈረም ነበረባቸውና ስምምነቱ ወደ ሚኒስትሩ በተላከበት ወቅት ግን አንድ ያላሰቡት ነገር እንደገጠማቸው ኤርምያስ ያስታውሳል። የማዕድን ሚኒስቴር ባለሙያዎች ኃላፊ የነበረ አንድ ግለሰብ መመሪያው የግድ ቁፋሮ መከናወን እንዳለበት ስለሚያስገድድ አልፈርምም አለ። ሚኒስትር ዴታው የፈቀዱትን ነገር እሱ ጣልቃ ገብቶ አገደው። ግለሰቡን እንደምንም ብለን ለማሳመንና ዴታውን ዳግም ለማነጋገር ቢሞከርም አልተሳካም። ይህንን ተከትሎ ነገሮች መጓተት ጀመሩ። ችግሩን ለመፍታት ጥረት ብናደርግም የሚቻል
አልሆነም። እዚህ ላይ ሁሉም ነገር ቀጥ ብሎ ቆመ ይላል ኤርምያስ በግርምት ተውጦ። ችግሮች ተፈተው ወደ ሥራ እንደሚገቡ ተስፋ ያደረጉት ህንዳዊው ባለሀብት በሆነው ነገር ሁሉ ክፉኛ አዘኑ። ምን አይነት ሀገር ነው ያላችሁ ኤርምያስ? ይሄ እኮ ነዳጅ እንደማግኘት የሚቆጠር ትልቅ ዕድል ነው። ለሀገር ልማት መሠረታዊ የሆነውን ብረት በገፍ ማምረት የሚያስችለውንና ሚኒስትር ዴታው ያመነበትን ይህን ታላቅ ፕሮጀክት እንዴት ነው አንድ ባለሙያ አልፈርምም ብሎ የሚያስቆመው? ብዙ ሀገራትን አይቻለሁ። እንደዚህ አይነት ሀገር ገጥሞኝ አያውቅም። ከዚህ በኋላ እናንተን አንጠብቅም። ኡጋንዳ ውስጥ የጀመርነው ፕሮጀክት ስላለን ሙሉ ትኩረታችንን በእሱ ላይ እናደርጋለን። አዝናለሁ በማለት በብስጭት የመጨረሻውን ቃል ነገሩት። ኤርምያስ በሆነ ሁሉ ቢያዝንም ተስፋ ቆርጦ ሊተወው አልፈለገም። ለማንኛውም የማዕድን ፍለጋ ፈቃዱን እንዲያሳድሱ ለባልደረቦቹ ወደ አዲስ አበባ መልእክት ልኮ ፈቃዱ እንዲታደስ አደረገ። አብሮት ሊሰራ የሚችል ሌላ የውጭ አገር ኩባንያ ማፈላለጉንም ተያያዘው። ከጊዜያት በኋላ ኤርምያስ ወደ ኢትዮጵያ ተመለሰ። ወደ ሀገር ቤት ስመጣ አብሮን የሚሰራ ሌላ ኢንቨስተር ይዤ ነበር። እንደመጣው ይህን ኢንቨስተር ይዤ ወደ ማዕድን ሚኒስቴር ሄድኩና ከሌሎች ባለሙያዎች ጋር ተወያየሁ። ከዚህ ቀደም የሰራናቸውን ስራዎች በቀጣይ ምን ማሟላት እንዳለብን ተነጋገርን። በሚቀጥለው ዓመት የምናከናውናቸውን ስራዎች እቅድ እንድናወጣና የታዘዝነውን የቁፋሮ ስራም ልንሰራ ተስማማን። እርግጥ ቁፋሮ ለተጨማሪ ወጪ እንደሚዳርገንና 3 ሚሊዮን ብር ያህል እንደሚያስወጣን አላጣሁትም። ግን አማራጭ አልነበረኝም። የማዕድን ቁፋሮ በጣም ከባድ ሥራ ነው። የውሃ ጉድጓድ አይደለም የሚቆፈረው፣ ጠጣር ብረት እንጂ። ራሱን የቻለ ቡድን 2 ወይም 3 ግዙፍ የመቆፈሪያ መሳሪያ ይዞ ሄዶ ከቦታው ወደ ቦታ እየተንቀሳቀሰ እስከ 40 ያህል የተለያዩ ጉድጓዶችን መቆፈር ይጠበቅበታል። ያም ሆኖ በወቅቱ የቁፋሮውን ወጪ ለመሸፈን የሚያስችል ገንዘብ በእጄ ላይ አልነበረም። እንደምንም ብዬ አክሰስ ካፒታልን እንዲያገግም አድርጌ ለማንቀሳቀስና ገቢ ለማመንጨት ትንሽ ጊዜ ያስፈልገኛል። ገንዘቡን እስካገኝ ድረስ አንዳንድ የምንሰራውን ሥራ እየሠራን እንቆያለን በሚል እንቅስቃሴ በማደርግበት ወቅት ላይ ግን በመካከል ድንገት ታሰርኩ ይላል ኤርምያስ በወቅቱ የተፈጠረውን ድንገተኛ ክስተት ሲያስታውስ። ክብራትና ክብራን አድማጭ ተመልካቾቼ የዚህ አይሰበሬና ተስፋ የማይቆርጥ ጀግና ሰው ታሪክ ገና አላበቃም። እንቀጥላለን። ለዚህ ፕሮግራም አዲስ ከሆናችሁ ሰብስክራይብ አድርጉ። ከኔ ጋር የቆያችሁ ከሆነ ለጓደኛና ለቤተሰብ እንዲደርስ ሼር አድርጉ። ሐሳብና ኮሜንት መጻፋችሁን አትዘንጉ። ከወደዳችሁት ደግሞ ላይክ ማድረጋችሁን አትርሱ። እጅግ አድርጌ አመሰግናለሁ።